ስማ በቃ ገጠር ግባ እናሳ አርሳል በህብላ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደሞ ቤቴንም ሰርቼ ልትጠይቂኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ብያታ ሳመንኩና ወደ አባቴ ማሙርጋ ጠብቀኝ ብለሽኝ ቸኳኩዬ እስካገኝሽ አልቀርም ይገታኝ ምኖሮ ቀድሜ ነው መገኝልሽ ስተሪኝ መጣለው ነንቺጋ የትሙኝ ነንቺጋ ናብለሽ ተርተሽኝ አንቺ ማመጣልሻለው ወረ የትም ቦታ ማይ እኔ ግን ጥጃ ነኝ ማለት እኔ የምጠጣው የላም ወተት ነው እሷ ግን የምትጠጣው ያንቺን ወተት ነው ህፃን እያለ አንተም ጠጣህ እሺ አሁን ደግሞ አድገህ ትልቅ ሆነ የለ ስለዚህ የላም ወተት ነው የምትጠጣው ለዛ ነው እሺ እንደውም እኔ ደግሞ ጎረቤት ሄጄ አጠጡኝ እላቸዋለሁ እነሱ እንዳንቺ ቋጣሪ አይደሉም ሲጀመር እሷ ህፃን ልጇን ብቻ ሳይሆን ባሏንም ታጠጣዋለች እኮ እሺ እሷ ደግ ናት አንተ ምን ስታረጋየህ አይደለም እንዴ አንቺ እንደውም ቡና ጠራቸው ያልሽኝም እንደወለፈው ከዛ ስጋባ ደግሞ እሱ እየጠጣ ነበረ ወተት ወይዳ እኔ ምን አደረግኩ ታዲያ እኔ ጥፋተኛ ለእኔ ሲሆን ነው ታዲያ ማይቻልም እግርን አንስተህ እዛ ቤት ትሄድና ኮቴን ነው የምሰብረው እሺ ኮቴን ነው የምሰብረው አንተ ዳይፐሩ አንተ ሞጫ መግቢያው ላይ ቆሎ ተደረገው ያኔ ኧረ በፍጹም መጨነቅ የለብሽም ምን ሆነሽ ነው ሰው ነው ማይፈሳለ እንዴ ፍጡር ሆኖ ማይፈሳለ ምን ሆነሽ ነው የኔ ፍቅር ስለተረዳኸኝ አመሰግናለሁ እንዴ ምን ሆነሽ ነው እንዴ ይሄ ኖርማል እኮ ነው እንዴ ቀልድና ቁም ነገር ለያ እንዴ የኔ ፍቅር በጣም ይቅርታሽ አይ ኖርማል ነው ስለዚህ ሰው ነው ማያስነጥስ የለም መቼስ ንፍጥ የሌለው ሰው አለ የለም ኖርማል ነው ኦ የኔ ፍቅር በጣም ነው የማመሰግነው እሺ ምንድነው እንደዚህ አፍ መክፈት ማለት ምንድነው አፈን እንደዚህ መከፍተው ማለት እንዴ አፍ ከፈታኩ አይደለም እኮ እኮ ያዛገኝ እኮ ነው ሄደመናት አንተ እኔ ስንት አመደን ቻልኩትን እንካ ስልክ ረስቸው አንቺ ማራት እኮ ነው የቀረሽ ሸምሱ ወጄ አንተ ግብር መጣብህ ግብር መጣብህ ስንት 1 ሚሊዮን ብር ሞተዋል በላቸው አባ ሰላም ነው እግዚአብሔር ይመስገን ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውምና አንድ 3000 ብር ሲያሳዝን አንድ 3000 ብር እንድትረዳኝ ነበር ደግሞ 3000 ብር እርቦክ ነው 3000 ብር ሲያሳዝን እና ዝር ፍርፋሪ ያለለም በየቤቱ ጠይቃት በላ አይ 3000 ብር ምን አለ ፍርፋሪ ብላ ለምን ይበላል ሰው አይደል እንዴ አሁን እኛ ፍርፋሪ እንበላለን 3000 ብር ስጣው ምን አለባት 3000 ብር ስጣው ደግሞ በዛ ላይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ አንድ 5000 ብር ደግሞ በአካውንት አንቺ ምንድነው ፍምትሳት ነው እንደያያሽው 3000 ብር 5000 ብር ከዛ መሰጠ ከኔ ሽሮ ምናምን አልበላም ያመኛልና ስጋ ምናምን ቁርጥ ነው የምበላው የለንም ግን 3000 ብር 5000 ብር የለም ግን 3000 ብር እንስጣው በእናትህ ምስኪን እና አገረመጃ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው ምናምን 3000 ብር የለህ የለኝም ከስ ራስሽ ሂጂ የኔ አባት አንተ አባት ጣ ቆሻሻ አባቴ ነህ ማን እንደነፈ ምን አውቃለሁ አባት የምትለው ወንድም አልመስልም ማለት ወንድም ያትመስል ለባ 3000 ብር ትላለህ ሌላ ሀገር መጥቼ እኮ ነው ምግብ ከበለው ከዛ ከስደት ያትመጣ ምግብ ከበለው 3 ቀን ነው ደግሞ 3000 ብለህ ባለቤት ያባረን እናት እንዳልደፋሽ በእናትህ ወንድሜ ተባበረኝ በእናትህ ወንድም ጣ ቆሻሻ ኧረ ተው አተንታት ያዝ ኧረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናት እንጨት አስፈልጣ ስራት ያዝ በቃ እሺ ለሰማሽ መሽባዳ ለቅመ እንትን ብለህ እሺ እንበረፈረ ብላ ኧረ ተው ተገርዘ አስቸገርንሻ ኧረ ብሉ እንግዲህ እኮ ይሄ እሱ ነው ብሉ በቃ እሺ ብሉ እሺ ብሉ እንበላለን እንግዲህ አትፍራ እንደ ቤትህ እሺ እንደ ቤትህ ብላ እሺ አትፍራ ብላ እንትን ነው እዚህ ቤቴ ጥሩ ነውና
ምንም ኧረ እንዴ እሷም እንደ ብላ ኧረ ብላ እየበላ እኮ ነው። ምንድነው? ለምን በዚህ አታነሳም? ብላ አትፍራ። እንደዚህ በቃል እኮ ብላ ምንድነው ተንኮሱ? ብሉ እንጂ እየበላ ነው እሱ። ብላ አንተ ምን እበላለሁ? ሳኑን ከለለ ወሰደው። እንግዲህ አረ ቀረበ እንዴ? ብላ አንተ ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው? አረ ይብላ በኋላ ብሉ እንዳንተ በዚህ አላልከኝም እንዴ? ምንድነው እንዴ? ቤቱን ነው ይሄ ያልኩ እንጂ ሳኑን ነው እንዴ? አንተ ሳኑ እኮ ነው ያየህ፣ ምግቡን ነው ያየህ አንተ። God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንበላም? ከዚህ ምን ማለት ነው? እኔ እንግዳ ስለሆነ ነው። አረ ይብላ በቃ እኔ እሄዳለሁ። ጭንቆ ይብላ በልተው ይምጣ። በቃ እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለው እውነት። አረ ብሉ ዝም ብላችሁ። ምንድነው? ጨምራለሁ ካልጠገባችሁ። ይጨምራል? አዎ ብላ። እንዴ ከሆነ ብላ እንግዲህ ይጨምራል ያለው። እሺ ብላ አንተም ብላ እንጂ በቃኝ እንዴ። እንደኔና እንዳንቺ ግን የሚፈቀር የሚዋደዳል ፊልም ላይ ምናምን ቺኮቹን ከዳወንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጨርሰኝ ስለማወዱ ነው። እባክህ ባንክ ባላንሴን አታስቀው። አላምነኝም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል? አያልማ ገንዘብ ዘምን እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታልገበኝ ውራድ ምንድነው? እስከ ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አሰቃየሽ አይደል? በሐሩር በዝናብ ማዳበሪያ ያረካችን የመሰለች ልጅ እኔና ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ ሄሎ ምንድነው ሆኖ ምን እንዳስነኩብን አላውቅም። በቃ አስቸገረ። ቤት ሙዚቃ በሰማ ቁጥር በቃ ተነስታችሁ ጨፍሩ። ኮንሰርት ዲስ ኦርደር ካልጨፈራችሁ ዶክተር እንትን ጆሮ ውስጥ የተከተል ነው መጣ። ከባርቻቻ ዲዝልስ ነው ትውልዱ የተጠቃበት ያለ ክፉ ባስካርጅና ጭፈራ ሰው በጭፈራ ይዝናናን። እኛ ተሳቀም ማለቃችን ቶርክ ዲስ ኦርደር ስልክ ጠራ። ሶራ ዶክተር ጨፍር ዶክተር እያልን አደራ ዓለም እየሶራ እኔ ነው ጨፍር እንደ እኔ ዲሲፕሊን አይፈቅድም አልጨፍርም። ዶክተር እንትን አትበል ጨፍር በቃ ዝም ብለህ ጨፍር። ሃይማኖት አይፈቅድም ግን የማንም አይፈቅድም ጨፍር። ልጄ እኮ ቀይራብኝ ነው ጥሪ አልጨፍርም። ቆንጆ ምሳ አሪፍ ምሳ እንሂዳ ሰው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣው
እንዴት እንደዛ ታደርጋለህ? አይሆንም እኮ ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ ችግር አለ። ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ ነው ትከፊያለሽ? ኧረ በጣም ያናደርሽ። ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ነው 1200 ነው ይሄ አንቺ አዩና እሱ ትራንስፈር አይሻልም ከምትጣ እንደዛ አባት ይሄ እዛ ጋር ጠብቂኝ መጣሁ ልክፈለውና ትራንስፈር ይሽ ጠብቂኝ እሺ 1000 ኧረ ምን አይነት ሰው ነህ ማን ጠራህ አሽቃባጭ አንተም ቢያለሁ አንተን ጠራህ ነው ሆይ ምን አገባህ አንተም ብሎ አስተናጋጅ አዋረድክ ያዘው ይሄን ስልክ ነገ እመጣልሃለሁ ብሩ ትመልሰዋለህ መሄድ ነው ውርስ ጻፉ ገነት መጣች ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ ዋትስአፕ 15.8 ሚሊዮን አለ የት ባንክ ደግሞ ፍለፊት ደግሞ ሌላ አስቀመጥኩላችሁ ፍለፊት አስቀመጥኩላችሁ ምንድነው ጋሽ ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው ገብታችሁ ቮት አድርጉ ገንዘብ መስሏችሁ ነው ወሮ በላ ሀገራችን ክልሎች ውስጥ ቀብሪ ዳሃር ከተማ የት ይገኛል ወይም በየትኛው ክልል ይገኛል በአማራ ክልል ቀብሪ ዳሃር አማራ ክልል ተው እንጂ ወንድማችን ደቡብ ክልል ደቡብ የት ቤኒሻንጉል ጉሙዝ ወሰደ ትግራይ ክልል ወሰዳት ቀብሪ ዳሃር አገው የት ክልል ውስጥ ነው የምትገኘው ቀብሪ ዳሃር አሁን ብሔር ብሔረሰብ ተጠርቷል እስካሁን ሁሉም የኢትዮጵያ ክልሎች ተጠርተዋል በብዛት ወደዚህ አንቺ ቀርሻል ዋናው ኢትዮጵያ ውስጥ መሆኗን ማመናችሁ ነው በቂ ነው እሱ ኦሮሚያ ነበር የቀረው አለው እሱ ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ነህ ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራረፈ እንዳልክ ነው እንዴ ፍላጎታችሁ ዛሬ አንበሳው እዱዬ እንኳን አስደነገጥሽ መኪና በዚህ ፀሐይ ነው ወዴት ሄድክ ነው ስራ ያለኝ አልመስልም አሁን ሲሄድ ዞሩብኝ እኮ ነው እናቴ ቆንጆ እሺ መኪና ገዛው እውነት ታስታውሳለህ ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር እንዴ ብዬ ነው አዎ አራራ ተሆነ እንደዚህ ታደርጋለህ እኔ ይገባኛል እውነት መኪና ገዛሽ መኪና ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ ቤቶች አሉኝ አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ እንባችሁ ደረሰ አገባሽ አሁን አገባው እና አሁን በምን ላግዝ እኔ ልረዳ ከጎን ልሆን ዝግጁ ነኝ ችግር የለውም ውሻ ትፈልጋላችሁ የምን ውሻ ነው ውሻ እንደማልወድ ታውቃለህ እሺ ድመት ልሁን እናንተ ቤት ሰላም እንዴት ነህ ሰላም እንዴት ነሽ እግዚአብሔር ይመስገን ስክሪን የተበላሽቶ ነበር ይኸውና ስንት ሰዓት ነው ታክሲ 8000 8000 አዎ እንደዛ ነው የሚሰሩት 8000 በጣም ፈዛ አይ እንደዛ ነው በቃ እሺ 500 ብር ሊቀንስ 7500 ልስራልሽ መጨረሻው ነው አዎ መጨረሻው ደንበኛ ተሆነ ደህና ነሽ ሰላም እንዴት ነህ ታዲያስ ምን ልታሰሪ ፈልገሽ ነው ስክሪን አዎ ስክሪን ተበላሽቶ እሺ ቀጣይ ሱቅ አለኝ እኔ በቅናሽ ነው የምሰራው 1000 እሰራልሻለሁ ችግር የለውም የሆነ ምንድነው አንተ እኔ 1000 እሰራልሻለሁ ማን አንተ ደግሞ 7500 አላልክም እንደው ምን አገባ ዞር በል ከዚህ እኔ 1000 እሰራልሻለሁ 500 ብር እሰራልሻለሁ አንተ ችግር አለብህ እንዴ ከኔ ጋር እኔ 500 እሰራልሻለሁ ዞር በል ከዚህ እኔ 500 እሰራልሻለሁ እሺ ስዳት ነው እንዴ የማን ነው ምቀኛ ደግሞ የት ነው የመጣው
እንዴ ሰላም እኔ 500 ብር ሰራለሁ። ያው ልቃለች ቆንጆ አድርጌ ሰርቼ ይልሻል። እሺ አመሰግናለሁ። ሂሳቡን ፍቅረኛ ነው የሚከፍለው፣ ልደውልለት። ኦኬ እሺ። ጨረሰንስ? አሪፍ አድርጎታል። እናመሰግናለን ወንድሜ። እሺ 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 እናመሰግናለን። ሄሎ ባለቤትሽ የማይወደው የሰው ባህሪ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደሰት ለምን እንደዛ? አይ የሆነ በቃ የሚያስደስትም ነገር ከረከተ ይነጫነጫል። የሆነ አመል አለበት። የሚወደው ነው የሌለው፣ የሚጠላው ነው የሌለው። የሚወደውም የሚጠላው ያለ ይመስለኛል። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋርም ውሸታም ነው፣ ሰውም አብሮ እውነት ነው። እንደዚህ መናገር አይችልም።